ኢየሱስ መጥቶ ወደ ቤቴ ነግሶ በሕይወቴ ሕይወቴን ጣፋጭ አደረገው ውስጤን ለወጠው ከእሱም ጋር የጀመርኩት ኑሮ ውብ ሆኖ ሰምሮ ነፍሴ ሐሴት ታደርጋለች እልል ትላለች እልልታ 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 ደህና ናችሁ አይደለ? እኔ ዛሬ ወር ከአንድ ሳምንት አካባቢ እዚህ ከተማ ነበርኩ። ጌታ መልካም ጊዜ ሰጥቶን ነበር። እንደገና ተመልሼ ወደዚህ ከተማ ድካሜ ብዙ ቢሆንም ግን ተመልሼ እንድመጣ ጌታ ስለረዳኝ ትላንትና ደግሞ እናንተ ሀገር አይኖርም ብዬ ማስበው ነገር እኛ ሀገር እንኳን እንደዛ አልነበረምና ሸቀበን እንትኑ ፍላይቱ እና ለሊት ለመግባት ራሱ ቆርጠን ነበር ግን እንደገና ከሌሊቱ 8 ሰዓት ፍላይቱን እንደገና ሰርዘው ወደ ቤታችን ወደ ማደሪያ ራሱ እዛ ያሉ ተገኘ ነበረውና ግን በቃ የሆነ ነገር ይሆናል ብዬ እንዳምንም ማረገኝ ፈተና አንዳንድ ጊዜ እንደዛ ነው። ደግሜ ስላየዋችሁ እንደገና ብዙ ወዳጆቼን ስብስብ ብላችሁ ስላገኘዋችሁ ደስ ብሎኛል። አንድ ወዳጄ ሁሌ እንደሚናገር በአንድ ቀንበር የተጠመደ በሬ ሲያርስ መገናኘቱ አይቀርም፣ ቀንበሩ ያገናኛቸዋል ቶሎ ቶሎ እና የሆነው እንደዛ ነው። ለእግዚአብሔር ብዙ ምስጋና ይሁን፣ ክብር ለእግዚአብሔር ይሁንለት። እንደገና ቀደም ተቆራረጠብኝ በስፒከሩ ምን ተናገር ብላችሁ እንደጠራችሁኝ ይሄ ሁሉ አያላን ባለበት ምን እንግዲህ የሚጠቅም ነገር አለው ብላችሁ ስላመናችሁብኝ ቢያንስ እግዚአብሔር ይስጥልኝ። ይሄንን ህብረት የምታስተባብሩ ሁላችሁንም ቴንኪዩ ማለት ፈልጋለሁ። አንድ ሐሳብ ላይ ቆሜ ዛሬና በሚኖረን የነገ ፕሮግራም ላይ መንፈስ ቅዱስ ልቤ ጥም ያደረገው እና በመናገር እንደምተነፍስ ማምነውን ያንን የጌታን እውነት እንነጋገራለን። ሐዋርያት ሥራ ምዕራፍ 1 ቁጥር 1 እና ዮሐንስ ወንጌል ምዕራፍ 20 ቁጥር 19 የኔ አይነቱን መጽሐፍ ከያዛችሁ ተመሳሳይ ገጽ ላይ ስላለ ሁለቱም ጥቅስ ለማንበብ ይቀላል። ካላስቸግርኳችሁ ደግሜ ቁሙ አልላችሁም፣ ግን አሁን ብትቆሙና የጌታን ቃል አብረን ይሄ ምዕራፍ እንዲህ ዝም ብዬ በወፍ በረር እንደቆማችሁ ቆሞም የሕጉን ቃል ይሰሙ እንደነበር አልፎ አልፎ ቆም ብለን የጸጋውን ቃል ብንሰማ ክፉ ስላይደለ ኢየሱስ ዝም ብዬ ታሪኩን በማሰብ የተጨነቀ ይመስላል። ለምንድነው የተጨነቀ የሚመስለው? በኋላ ሳብራራ የበለጠ እናንተም ትረዱታላችሁ። ስጋ መልበስን ሰው መሆንን የጠየቀው እሱ ብቻ ደግሞ አይደለም፣ በሰራው ፍጡር ልብሱ ተገፎ በመስቀል ላይ እርቃን እንዲሰቀል ሰበብ የሆነው ትልቅ ታሪክ፣ ነውር የሌለበት አዳማዊ የውርስ ኃጢአት የሌለበት ንጹህ ደሙን ለፍጥረት ለማፍሰስና እረኛ አጥቶ ይንከራተት ለነበረ በግ የእረኞች አለቃ ሆኖ እንደገና መስቀል ላይ ሆኖ የተበተነውን በግ ወደ ነፍስ እረኛ ወደ ዋናው ጠባቂ ፍጥረት እንዲመለስ ሞትን የጠየቀ ንጹህ ደም መፍሰስን የጠየቀና በኢየሩሳሌም ሴቶች ፊት እርቃኑን ነበር ይላል አንድ ጸሐፊ። ወንድ ልጅ በሴት ፊት እርቃን ሲሆን ከባድ ነው አይደል? ኢየሱስ በሴቶች ፊት ነው እርቃኑን ያደረጉት። ከዛ ፈጸመው በመስቀል መፈጸም ብቻ ደግሞም ሳይሆን እንደምታውቁት በሞት ላይ ስልጣን ያለውን ደግሞ በሞቱ እንዲሽር ወደ መቃብር ሆድ ገባ። የተጻፈው የትንቢቱና የሕጉ ቃል እንዲፈጸም ከአጥንት እንኳን አንዱ አይሰበርም የሚለው ቃል እንዲፈጸም አልተሰበረም። እንዲሁም ደግሞ ገላው መበስበስን እንዳያይ ትንቢት ነበርና ገላውም ሳይበሰብስ ከ3 ቀን በኋላ ተነሳ። ኦኬ ይሄ ሚሽን በጣም ብርቱ ሚሽን ነው ማለት ማንም አብ ራሱ ከዚህ የሚበልጥ ፍቅር ብሎ በንግግር ሊያስረዳ ያልቻለውን ነው በመስቀል ላይ የፍቅርን ድርሰት የሰራው እና የተላከው ኢየሱስ ፍቅርን የተተረተረው መስቀል ላይ
ቋንቋ ሊገልጠው ስለማይችል ይሄንኑ ብርቱ እውነት ራሱ ሮሜ ምዕራፍ 5 ጸሐፊው ጳውሎስ ሲነግረን በማስረዳት ስለማይገባ ይሄ ፍቅር በእኛ ውስጥ መንፈስ ቅዱስ አፈሰሰው የተወደድንበትን ልኩን እንኳን የምናቀው በመንፈስ ቅዱስ እኛን መግዛቱ ልክ ነው የምናቀው በአእምሮ የሆነልንን ልንረዳ አንችልም በተረዳን ልክ በርግጥ የሚያረገን ነገር ደግሞ አለ ኦኬ ይሄን ሁሉ ሂደት ሄዶ ተነሳ አሁን እናንተ አባቶች ናችሁ ፓስተሮች ናችሁ ብዙዎቻችሁ የልጆች እናትና አባት ናችሁ በእናንተ የተጀመረ እንኳን ደግ ነገር እንዲቀጥል ወደ ልጆቻችሁ ወይ ደግሞ ለሰክሰሰሮቻችሁ ልታስረክቡት የምትፈልጉት ነገር ኖሮ ያ ልታስረክቡት የምትፈልጉት ብርቱ እውነት ደግሞ ተረካቢዎቹ የማይበቁ መስለው በተገኙ ጊዜ እንዴት ነው የምትጨነቁት ይሄንን የተሞተለትን እውነት አስረክቦ ሊሄድ ሳያቸው እንኳን ለአደራ ሊበቁ ታማኝ ሆኖ ለመጽናት ይፈተኑ የነበሩ 11 ነው የተረፉት በዕጣ የገባው ማቲያስን ጨምሮ 12 ለአደራ የሚበቁ አይደሉም እነሱ ጭራሽ ይጠራጠሩ የነበሩ ይክዱ የነበሩ ወደ ኋላ ብለው የነበሩ ናቸው እሱ ደግሞ የከፈለውን የመስዋዕትነቱን ጥጊውትና ሁለት ጽንፍ ነው የሚመስለው እና ኢየሱስ የተጨነቀ ያንን አደራ ለማስረከብ ቶሎ ለ40 ቀን የሚሆነውን እየሆነ እየኖረና እየታያቸውና ያስተማራቸው አይደል የሚለው ሁለቱ በህይወቱን በመኖርና አደራውን ደግሞ በንግግር ለማስረከብ ፈልጎ ተረካቢ ደና ተረካቢ ስላልነበር ነው እንዳትወጡ ያላቸው ስለሚጠረጥራቸው ነው በር ዘግቶባቸው ሄደው እንዳትወጡ ያለው ማለት ነው እንዴት አይነት ጭንቅ ነው እናንተ ሁለት ወልደን እንዴት መከራ እንደምናይ ታውቃላችሁ ይሄ ደግሞ ትልቁ እውነት ዓለምን ለማዳን በመጨረሻውም ዘመን ደግሞ በክርስቶስ ፍጥረትን ለመጠቅለል የተያዘን የሥላሴን ፍጹሙን ፕሮግራም ወደ መሬት ለማምጣት እነ መላእክቶቹን ሰብስቦ አደራ ሰጥቶ አይደለም ይሄደው በፍጹም ለአደራ የማይበቁ የነበሩ አይነት ሰዎች ናቸው አዙሪያው እንዳው ከተነሳ በኋላ ሰው ይቀይራል ተብሎ አንዳንዶችም ተዝካላችሁ እና ዮሐንስ ራሱ ጴጥሮስን ደግመ ተወደኛለህ ወይ ብሎ ደጋግሞ 3:2 ሲጠይቀው እሱሳ ያለው ምናልባት በደከሙ ሰዎች የሚተኩ ይመስላቸው ነበርን እኔ አላቀም እናንተ ከኔ በላይ ስላነበባችሁ ታውቃላችሁ ግን እርስ በርሳቸውም ራሱ እንዲህ ነበር የሚያስቡትና ኢየሱስ ለ40 ቀን የቆየው ይሄንን ነገር ለማድረግ ነው እና ያስጨንቃል ሁለት ቁጥር ነው ማነበው ሐዋርያት ሥራ ምዕራፍ 1 ቁጥር 1 ቴዎፍሎስ ሆይ ኢየሱስ የመረጣቸው ሐዋርያትን ስሙ እንግዲህ ታውቃላችሁ እስኪላቁ ሐዋርያት አልተባሉም አይደል ደቀ መዝሙር ነው የተባሉት ሊልካቸው ሲል ነው ሐዋርያት የሚላኩ ሲሆኑ ነው ይሄ ስም ላያቸው ላይ የመጣው እና ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩል ስለጀመረው ላስቸግራችሁ ስለጀመረው በሉስቲ አንዴ አሁን የተጠሩት ማይጀመረው ላይ ነው ስለዚህ ማንንም ጀማሪ የለም ቢያንስ እዚህ እኛ የተጀመረ ላይ ተጠራን እንጂ ጀማሪ የለም አይደል እዚህ ጭብጨባችሁ ድረዳዋለሁ ግን መጽሐፍ ይዛችሁ ስለሚሆን ነው በኋላ ተጨበጭባላችሁ እዚህ ጀማሪም እንደገና ደግሞ መስራችም የለም በእኛ መካከል እንዲህ አይነት ነውር የሆነ ትምህርት አይሰበክም መስራችም እሱ ነው ጀማሪውም ኢየሱስ ነው እኛ የተላክን በጣም ስላስጠጋን ነው እሱም ሚሽነሪዎች ወይም የተላክን መልእክተኞች እንጂ ቪዥነሪዎች አይደለም ፈራዋችሁ ኮፊታችሁ ያስፈራል እና ላላ ያላችሁ ስሙኝ እሺ እና ስለጀመረው ስለሚል ደስ ሲል በቃ እኔ ተጠራውት የተጀመረውን የማስቀጠል ስራ እንጂ ተሰጠኝ አዲስ ጀማሪ አይደለሁም
ደክሞኝ ከሆነ ከኔ ፊት አንድ የእግር ዱካ ቀድሞ ገብቷል የደከመው አቅቶኝ ከሆነ ያቃተው የተሳካለት ከሆነ የተሳካልኝ ከኔ ፊት ሆኖ ጀምሮ ቀጥል ያለኝ ስለዚህ እኔ የመቀጠል ዕዳ እንጂ ወደቀብኝ የጀማሪ ዕዳ አልወደቀብኝም ስለዚህ ይብላይ ለጀማሪው እኛ በሱ ጫማ ስር ዱካውን ተከትለን ምን ሄድ አይነት ስለሆነ መጽሐፉ ስለጀመረው እንደገና ደግሞ እስካረገበት ቀን ድረስ ይጨነቅና የሆነ ያስተምር የነበረውን እስካረገ እስከ መጨረሻው ፍራክሽን ኦፍ ሰከንድ ድረስ የተጨነቀበትን ነው ምንነጋገረው ዛሬና ነገ ተስፋ አደርጋለሁ መንፈስ ቅዱስ በደህና እንደሚያስተምረን እና ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፉ ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ ከህማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው ከነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው ነገር ግን ከኔ ሰማችሁትን አብ የሰጠውን የተስፋን ቃል ጠብቁ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ተጠመቃላችሁ አለ እዛው ገጽ ላይ ዮሐንስ ምዕራፍ 20 ቁጥር 22 ለማስረዳት እንዲቀለኝ ከ19 እስከ 23 ያም ቀን እነርሱ ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ እግዚአብሔር ያሳያችሁ እነዚህ ገና ከፍርሃት አልወጡም ግን እሱ ሰው የሆነበትን ትልቅ ሚስጥር ደግሞ አደራ ሊሰጣቸው ፈልጓል ጥጉ ይገርማል እንደው አካሄድ እንኳን አይቶ እንደው አውጣጣ አገባባቸውን አይቶ እንትና ሊወርሰኝ እንትና ሊተካኝ ይችላል የሚባል ሰው እነሱ መሃል ለገደማ እንኳን የሚሆን ሰው የለም ግን ጌታ ነገር ይገርማል አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው ይህንም ብሎ እጆቹንም ጎኑንም አሳያቸው ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው ኢየሱስም ዳግመኛ ሰላም ለእናንተ ይሁን አብ እንደላከኝ እኔ ደግሞ ልካቸዋለሁ አላቸው ይህንም ብሎ እፍ አለባቸውና ኃጢአታቸውንም ይቅር ያላቸውን ሁሉ ይቅርላቸዋለሁ የያዛችሁባቸው ተይዞባቸዋል አላቸው እንጸልይ እናመሰግናለን ቅዱስ አምላክ እግዚአብሔር ሆይ ደግሞም ይሄ ሰው ዝግጅት ውጤት የልፋት ውጤት የድካም ውጤት ብቻ ስለሆነ ሳይሆን እንደዚህ እንድንገናኝ በጌታ ሆይ እንደገና እድል ሰጥተናልና ብዙ ምስጋና ብዙ ክብር ብዙ ታላቅነት ላንተ ይሁን እዚህ ምድር ላይ የቆየነው ስለማንሞት ሳይሆን ስላልጨረስን ነው በዚህ ያሉ ወንድሞቼና እህቶቼ በብዙ ዋጋ የከፈሉ የወጡ የወረዱ ስለ ስሜ ተናቁ የተደበደቡ የተገረፉ በከተማ ወንጌልን የሰበኩ ለብዙ አጥቢያዎች መመስረት ለብዙዎች መዳን ምክንያት ያደረካቸው ብዙ ባሪያዎች ያሉበት ጉባኤ ነው ጌታ ሆይ ለኔ እድለኝነት ይሰማኛል እንደገና እንደዚህ እንዳገለግል በእነሱ ፊት ስላቆምከኝ ግን ደግሞ ጸልያለሁ በእንደነዚህ አይነት ፕሮግራሞች ላይ ይዘነው የምንሄደው ብርቱ እውነት በየተሰማራንበት በያለንበት ጋጣና በየተሸከምነው ቀንበር ከዚህ በኋላ እንድንሆንልህ በምትፈልገው ልክ እንድንሆን ይህ ድምፅ እንዲሰራን እንደገና እንዲያነቃን እንደገና እንድትጭንብን እንደገና እንደ ጠዋቱ እንድታናግረን እንደገና መንፈሳዊ ሙቀታችን እንዲታደስ ለፈቃድ እንደገና ሪቫይቭድ እንድንሆንልህ በጌታ በኢየሱስ ስም ጸልያለሁ እንደ ልጅነታችን ከፍ ባለ ፍላጎት እንድንሰማ ከፍ ባለ ጉጉት እንድናደምጥ ቅዱስ መንፈስ ሆይ አሁንም ይሄን ስናገር በሚሰሙት ሁሉ ላይ ይህ መንፈስ እንዲመጣ በጌታ በኢየሱስ ስም ጸልያለሁ ባሪያህን እንዳስለመድክ እርዳው የሚሰሙትንም ደግሞ ልባችን እንድትከፍት እያንዳንዳችን መንፈስ ቅዱስ ይህንን ቃል ያሁን እንድታረገው በጌታ በኢየሱስ ስም ጸልይኩ እንዳንማ ሚከላከል የትኛውም ጫና ከላያችን ላይ የተነሳ ይሁን ሁሉን ለክብር አስገዛን በኢየሱስ ክርስቶስ በኩል አሜን እግዚአብሔር ይስጥልኝ Thank you. እግዚአብሔር ይባረክ ይህንን ታሪክ ሳስብ ለራሴም እንዲሆን አድርጌ ሁሉ ጊዜም ማስበውን እውነት በየቀኑ ስኖር መቼም ታውቃላችሁ
ትኩረትን የሚፈልጉ እንድናናግራቸው የሚፈልጉ ነገሮች ብዙ ናቸው በቸርች ውስጥ በእያንዳንዱ ጊዜ እንድንመልስላቸው የሚጨቀጭቁን የሚጎተጉቱን ብዙ ድምጾች ብዙ እኛ ስናድግ ማናቃቸው አሁን ትልልቅ ከሆን በኋላ ምናቃቸው ብዙ ኬዞች ቴብል ላይ አሉ አሁን ቸርች ቴብል ላይ አሉ አንድ ሰው ብቻውን ከ10 ሰው በላይ ነው በተለይ አበሻ ደግሞ ግምቱ ብዙ ነው ጥቂት ሰው የሚመራ የሚመስል ቸርች ራሱ እመኑኝ ከሺህ ሰው በላይ የሚመራ ያክል ነው በርደኑ ኬዝ የበዛበት ጊዜ ነው በእያንዳንዱ ቀን ላይ እንሳብላቸው እንጂ ሳቢዎች ብዙ እንከፈልላቸው እንጂ ትኩረታችንን ሊከፍሉ የሚፈልጉ ብዙ አቅም ያላቸው በዙሪያዎቻችን በቂ ምክንያቶች አሉን እኔን የጠራኝ እግዚአብሔር እነዚህን ሁሉ የጠሩኝን አቤት ይያልኳቸው የሚፈትኑኝን ሁሉ እንድመልስላቸው ጊዜ ባገኘው ቁጥርና የሚጠይቁኝን የሚጨቀጭቁኝን ሁሉ እየመለስኩላቸው እንድኖር የተጠራው ለመከራ የተጠራው ነኝ ወይስ ትኩረቴን እድሜን የሚይዝ እውነት የተሰጠው ሰው ነኝ አገር ቤት ነው ከተማውን አልነግራችሁ እና የሽኝት ፕሮግራም ላይ አንዳንዶቻችሁ ታውቁት ይሆናል ከወዳጆቼ ጋር ስላወራ ነው ረጅም ጊዜ አገልግሎ ሽኝት ነው ወደ ከክፍለ ሀገር ወደ አዲስ አበባ እና እዛ ቸርች ሲገባ ሰውየው ጸጉሩ ጥቁር ነበር እንደገና አልተመለጠም ቁመናውም ደህና ነበር እና የሽኝት ቀን በየተራ እየተነሱ በጣም የሚገርም ነገር ያወራሉ አንዳንዶቹ አንተ በነበርክ ጊዜ ምን አይነት በጣም ትሁት ታጋሽ በእውነት በአንተ በመመራታችን ይሉታልና በአብዛኛው እንደዚህ የሚሉትን ደግሞ ሰዎች ያቃቸዋል ሲጠብሱት የኖሩ ናቸው እና ግር ይለዋል እውነቱን ነው አንድ ቀን ሸሚዝ ቀይረውለት አያውቁም እና ግን በቃ ህይወትን የተካፈልንብህ ያሉ በየተራ በጣም ያወሩታል መጨረሻ ላይ ሰብሳቢው አሁን ደግሞ ፓስተራችን ያው የመጨረሻውን ንግግር ያደርጋል ብሎ ጋበዘው ያው ታውቁታላችሁ አንዳንዶቻችሁ ፈገግ ትላላችሁ እና እዛ ቸርች ከተማው ሲገባ የነበረውን ፎቶ በአጋጣሚ ይዞት ነበር እና ፎቶውን አውጥቶ እዚህ ከተማ ስገባ ፎቶዬ እንዲህ ነበር ከዛ ፈገግ ሊሉ ሲሉ በተለይ አንተ አስተያየት የሰጠኸው አንተን እንደዚህ ያደረከኝ እና መከራውን አይቶ ነው የወጣው እና ያለን ቀን ደህና ነገር አይነግሩንም በአብዛኛው ያው ከባድ ካልቸር ነው እኛ መካከል ያለው እኔ ከናንተው ሀገር የተጻፈ መጽሐፍ ላይ ነው ያነበብኩት የአሜሪካ ያሉ ፓስተሮች 73% የስትረስ ችግር እንዳለባቸው አንብቤያለሁ ከናንተው ሀገር ነው የመጣው ግን ነጮቹ ሊሆን ይችላል እናንተን እና ምን ያክል ነፍስን ማገልገል ምን ያክል በቸርች ውስጥ ያለን ቀዳዳ ለመድፈን ያለው ፈተና ጤናን ጭምር አንዳንዴ እየተጎዳን እስከማናቅ ድንገት ኖሮብን የምናገኘው ብዙ ነገር አለ በዚህዬ በጣም የሚያውቀው ወዳጄ ነው ታሞ ሆስፒታል ገባና ደውዬ ምን ነው ፓስተር ነው አብሮን የሚያገለግል ነውና ምን ሆነ ነው እንዴ ነበረብህ እንዴ ዘኔ ግፊት ነው የተገኘበት እና ቸርች ውስጥ የሚያሰቃየው ለንግግር እንዲመቸኝ ብዬ ስሙን ቀይሬዋለሁ እንዳይላሉ የሚባል የሚያሰቃየው ሰው ነበር ጉባኤ ውስጥ ደሜ ውስጥ እንዳይላሉ ተገኘ አለኝ እና ምንም ነገር ልሁን ካል ቸርች በጣም ብዙ ሐሳባችንን ለመክፈል የሚበቁ በጣም ብዙ በቂ ምክንያቶች ቴብላችን ላይ አሉ እና እኔ በየቀን ዘኔን ጠይቃለሁ ያው ማይክ ስለያዝኩ አይደለም ማይክ እንደጨበጥኩ ነው የምኖረው እኔ ሁሉ ቀን አገለግላለሁ እና ጠይቃለሁ በጣም ቢዚ መሆንበት ጊዜዎች አሉ በቃ እንደዚህ በጣም ውጥር ብዬ ነው ማድረውና የሰጠኸኝ ነው ያልኩ ጠይቃለሁ ለጊዜ የሰጠኸኝን እንድቀጥለው የፈለከው ነው እየሰራውልህ ያለውት እላለሁ ድንገት ሊሆነ ልፊያ ውስጥ አግኝቶኝስ ቢሆን ያው
ውዬ እንደዛ ጎሽ የሚለው ነው ወይ ምሰራው ስደክሞኝ አደኝ ስንበረከክ ወይ ያለኝ የጥሞና ሰዓት ላይ መንፈስ ቅዱስ ቴንኪው ሚለኝ ነው ወይ ማደርገው ብዬ በእውነት እጨነቃለሁ ከልቤ ይሄን እጨነቃለሁ አሁን አንተ በአካል ኖረ ቢሆን እምትሰራው ነው ወይ እኔ ምሰራው ታደርግ የነበረው ነው ወይ አሁን እኔ ማደርገው አሁን እዚህ ቦታ ቆመ ቢሆን የምትናገረው ነው እኔ የምናገረው በትክክል ቀጥያለሁ ያንተን ቀጥያለሁ ከልቤ እንባስ ካወጣ እጨነቃለሁ እና ብዙ ጊዜ ግን እንደ አፍራለሁ እኔ አፍራለሁ እንግዲህ ቢያንስ አብረን እንፈር ብዬ ነው ከአዲስ አበባ ድረስ የመጣሁት ጌታ ግን በደና እንደሚናገረን ምንም ጥርጥር የለኝም ግን አብረን እንፈር ያደከሙኝ እኔን ግፊት ያስያዘኝ ስኳር ያስያዘኝ ወይም በዚህ በጣም እቤት ገብቼ ያልኩባቸው እነዛ የሰጠኝ ናቸው ወይ እና እሱን መጠየቅ ፈልጋለሁ እሺ እና በቃ በጣም እንደ ድል እንዳገኘ ሰው እንማማር በቃ ጌታ ኢየሱስ እንዳልኳችሁ እናንተ ዝም ብላችሁ ጥቅሱን ስታጠኑ ተጨንቋል ምላችሁ ቶሎ ራሱን ይገልጥላቸው ነበር ታውቃላችሁ ራሱን ይገልጥላቸው ነበር የሚለውን እንደ ፐርሰን ሳይሆን እርሱ ታውቃላችሁ ከተነሳ በኋላ በትክክል አይተውት ያወቁት ማንንም የለም አይደል ሁሉም ቢሆን ከትንሳኤ በኋላ ተገልጦላቸው እንጂ ከ3 ቀን በፊት የምናቀው ብሎ የተገናኘው ማንንም ሰው የለም አይደል ከተነሳ በኋላ ሁሉም ማርያም ገና ከመቃብሩ ጀምራ አላወቀችው አትክል ጠባቂ ነው መሰላት እንጂ አላወቀችው የኤማውስ መንገደኞች እየሄዱ ትልልቅ ነገር እያወሩ ወደ ትንሽዬ መንደር ይሄዱ ነበር ተዝካላችሁ አልሰማህም ወይ ብለው እሱን ለሱ እየነገሩት አላወቁት እህል ላይ አይናቸውን የከፈተላቸው እና አለሳቸው ትዝላችኋል የሩቅ መንገደኛ መስሎ ዮሐንስ ወንጌል ምዕራፍ 21 ላይ የሩቅ መንገደኛ መስሏቸው ጠዋት ተነስቶ መጥቶ አንዳችም ይበላላችሁ አላወቁትም መንገደኛ ነው የመሰላቸው ዮሐንስም ቢሆን ጌታ እኮ ነው ያለው ተገልጦለት እንጂ ከ3 ቀን በፊት አቀዋለሁ እናቱን ይያት ሲል አላለም እና ኢየሱስ ከትንሳኤ በኋላ በገሊላ ሰውነቱ ብዙ አላወቁት ኢየሱስ መገለጥ ነው ይታያቸው ነበር ሲል ያ የገሊላው እንዳይመስላችሁ የተነሳው ኢየሱስ ነው ደጋግሞ ይታያቸው ደጋግሞ ይገለጥላቸው የነበረው የመገለጥ ኃይል በላያቸው ላይ ምን ያክል ጊዜ እንደሆነ አልተጻፈም ግን 40 ቀን ሙሉ ይታያቸው ነበር ማን እንደሆነ ራሱን ይገልጥላቸው ነበር እሱ ብቻ ደግሞ አይደለም ይናገራቸው ያስተምራቸው ስለ መንግስቱ ይገልጥላቸው ነበር ልክ ነው አይደል ስለ መንግስቱ የሚነግራቸው ለምሳሌ ቁጥር 3 ላይ እሱም እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው ይላል በጣም የሚገርመው ቁጥር 6 ላይ ደግሞ አንድ ጊዜ እድል ቢያገኙ እጅ አውጥተው እሺ አንተ ሲላቸው ለእስራኤል መንግስት አሉት ስለ እግዚአብሔር መንግስት የመጨረሻ ቀን ሊያርግ ሆኖ ሐሳባቸው አይግባባም ነበር ሊያርግ ፍራክሽን ኦፍ ሰከንድ ቀርቶ ስለ እግዚአብሔር መንግስት አወራቸው እነሱ ግን ጌታ ሆይ እኛ የተከተልህ ለዚህ ነው በቃ ለእስራኤል መንግስትን አትመልስም ብለው ጠየቁት ጌታ የነገራቸው ይገርም ስላልተሰጣችሁ ነገር እንዴት ከባድ ነገር ነው ያልተሰጠን መስራት እንዴት ከባድ ነገር ነው ማለት ሳናቅ ነው የምናገኘው ራስ እየተከተሉ ሲከተሉት ነበር እኮ ያልተሰጣቸው ለመሆን ይሄ ለእናንተ አልተሰጣችሁ ማለቸው ግን መንፈስ ቅዱስ ይመጣል የተሰጣችሁ ደግሞ ስራ አለ እሱን እንድትሰሩ ነው የፈለኩት ያልተሰጣችሁን ብሎ አሁንም ይሄንን እኮ የሚያወራው ሊያርግ ደመናም ነጥቃል ተሰውረው ጥቂት ሰከንድ ሲቀረው ነው ያወሩት አቤት ጌታ ለ40 ቀን ሙሉ ያስጨነቀው ነገር ምንድነው ያስጨነቀው ነገርማ የጀመረው ስራ ነበር የጀመረው አገልግሎት
የጀመረው ህይወት በሰው ልጆች መካከል እየወጣ ይገባ ነበር። የቤተልሔሙ የገሊላው ኢየሱስ 30 ዓመት እስኪሞላው የኖረበት የህይወት ስርዓት 30 ዓመት ሞልቶት ደግሞ በዮሐንስ ተጠምቆ ከወጣ ጊዜ ጀምሮ ደግሞ ለ3 ዓመት ተኩል በእነሱ መካከል የኖረውን ህይወት ማንም ሊያማው ሊነቅፈው የማይችለውን ህይወት በእነሱ መካከል ወጥቶ ገብቷል። የኖረው ህይወት ነበረው። የኖረውን ይጀምሮታል። እሱ ብቻ አይደለም አገልግሎቱን ጀምሯል። ይህን የመዳን መንገድ ተዘግቶ የነበረውን ወደ አብ ፍጥረት ሊገባ ያልቻለበትን ያንን የጥል ግድግዳ አፍርሶ እርቅ ከአብ ጋር ሆኖ መካከለኛ ሆኖ ሰው ከድቅድቅ ጨለማ ወደሚደነቅ ብርሃን ከሞት ወደ ህይወት ከጥፋት ወደ መልማት እንዲመጣ ይሄም አገልግሎት ተጀምሯል። የተጀመረው አገልግሎት እጅግ በጣም በሰው አእምሮ ተቀብለነው ይገባኛል ብለን ይዘነው የምንሄደው አይነት አገልግሎት አይደለም የጀመረው። ሁሉም የተጀመሩት ከኛ ጫማ ሰፊ ናቸው። እኛ ልናደርገው ልንገባበት ይመጥነኛል አካሄዱ እንትና ከተወለደ ጀምሮ ጫዋ ነው ተብሎ ማንም ሰው ማይመለመልለት የሥራ ዘርፍ ኮሌጅ ገብቶ ማይሰለጥንበት የአገልግሎት አይነት ነው ኢየሱስ የጀመረው። ይህንን ማን ይዞ ሊቀጥል ይችላል? የጌታ እንኳን የጌታ የነ ጳውሎስ ጫማ ሰፊ ነው። የኛ እግር እንደምታውቁት ደግሞ ትንንሽዬ ናቸው። ይህንን የሚያክል አገልግሎት በህይወትም በአገልግሎትም በኑሮም እንደገና ከአብ ጋር በማስታረቅ ይሄ የተጀመረው አገልግሎት የኛ እምነት በነገራችን ላይ የኛ እምነት ጀማሪ አለው፣ ፊተኛ አለው፣ የመጀመሪያ አለ። እኛ ተከታይ ነን፣ እኛ ከኋላ ነን፣ እኛ ወንድሞቹ ነን። አያፍርባቸውም ነበር እኮ የሚለው ስለምናሳፍር አይደል? እንደዛ አይደል አማርኛው? ጉደኛ ነበር ነው። ግን ወንድሞቼ ብሎ ሲጠራ ምን አይልባቸው እንጂ ምን ነበርን እኮ ነበርን። ከፈለጋችሁ እንደ እሱንማ ሮሜ ምዕራፍ 5 ላይ አለላችሁ 3 ይሄ ሳለን የሚለው የለም? ጠላቶች ሳለን አይልም? ጠላት ኤፌሶን ምዕራፍ 2:1 በኃጢአተኞች ሳለን ይላል። እንደገና ደካሞች ሳለን እንግዲህ ዛውስ ፈልጉ ራሳችሁ ሳለን ሲል እነዚህ ከክርስቶስ በፊት የነበርን እኛ የተገመገመልን ጥሩ ባህሪ ራሱ አልነበረም። አብ የቆጠረው ደግ ነገር ምንም ነገር የሌለው ይሄ የነበረን ትውልድ ነበርን። ስለዚህ ይሄንን ስራ ያ የጀመረውን ነገር ይዞ ለመቀጠል ማንም ሰው የሚበቃ ከኛ መካከል ማንም ሰው የችሎታ ያለው ማንም የለም። እንዳይመካ ማንም ከምን አይደለም መጽሐፍ ከስራ። ኦኬ ይሄንን አይገርማችሁም? ግን እኔ የተጀመረ ይሄን ትልቅ አገልግሎት እኔ እንድቀጥል መጠራቴ አይገርማችሁም? እርስ በርሳችሁ ራሳችሁን ስታዩ ማን ነው የሚመጥንና የሚበቃ? ማን ነው እንዴ የጥሩ መስሪያ ቤት ተቀጣሪ ለመሆንና በምድር ላይ እንኳን ካሉ ደጋግ መስሪያ ቤት ጥሩ ከፋይ ናቸው ከሚባሉ መስሪያ ቤት ስታፍ ለመሆን ሰው ስንት ዓመት እንደሚሰለጥን አታውቁም? የሰማይና የምድርን አምላክ የሞተውን እና እንደገና ደግሞ የእምነታችን ሐዋርያና ጀማሪ የሆነውን የእርሱን ነገር ተከትሎ ይዞ ለመሄድ እኛ መካከል እንኳን ያሱን አገልግሎት አይደለም ቁጭ ብለን ለመማር እንኳን የምንመጥን ሰዎች አይደለንም። ሳላውቅ ባለማመን ስላደረኩት አይደለም ይለው ምህረትን አገኘው ይላል እንጂ እኔ ከኃጢአተኞች ስንተኛ ነበርኩ ዋና በመሆን በኔ ምህረቱን ያሳይ ዘንድ ይላል። ዋኖች የኃጢአት ባንዲራ ያዥ ነበር። ባንዲራ ያዥ ነው መርጦ እንጂ አሁን እያንዳንዶቻችን በጌታ እንኳን ባንሆን በህይወት እንደማንኖር ታውቃላችሁ። አንዳንዶቻችን እድሜያችን ራሱ የረዘመው በእውነት ጌታ ስላገኘን ጨምር ነው። ክብር ይሁንለት፣ እግዚአብሔር ይባረክ። ኦኬ ይሄንን የሚያክል የተጀመረ ትልቅ አገልግሎት የተጠራው ያ የተጀመረውን ነገር ላስቀጥል እኔም ጀምረው ምንም የለም ማለት ነው። ደስ ሲል ደስ አይልም እናርፋለን። እኔም ጀምረው ምንም አገልግሎት የለም ምንም ቢሆን ከኔ በፊት የጀመረዋል። ሄሎ ይሰማል ወይ? እንዳው ይሄ የተንሻፈፈን ነገር እግዚአብሔር በዚህ አሁን ተሰብስበናል ተያይዘን ቀና አድርገነው ብንሄድ ነው ጥሩ። እዚህ ተነጋገሩ ነው ለኔ ብላችሁ እሱ ነው ያለው በሉትና ጀማሪ አይደለም በሉት ዞር ብላችሁ። አዎ ይቸግራችሁ ይሆን? ቸግራይ ፓስተሮቹ ቀሏቸዋል ከኋላ ያሉት ነው የቸገራቸው። ጀማሪ አይደለም አንተ ንገሩት ጀማሪ አይደለም። እሺ እንደገና መስራችም አይደለም ንገሩት።
እሺ ጀማሪ መስራችም ካልሆንክ ምንድነህ አስቀጣይ ለጌታ ጭብጨባ አድርጉለት አስቀጣይ ነን እኛ ማለት ነው እሺ ክብር ለእግዚአብሔር ይሁን አሁን በዚህ የተግባባን ምን መጣ ከሆነ ስራውን ከመቀበላችን በፊት ወይም ስራውን ሰው ከመረከቡ በፊት ጌታ ኢየሱስ በፍጹም ይሄንን ስራ ለሰው አልሰጠም እንዳትሳሳት ብዙ ጊዜ እንደዚህ አመን ስለነበርኝ ይሄ ስራ ለሰው አልተሰጠም ይሄ ስራ ፍለፊ ስታዩት ከፀሐይ መውጫ እስከ ፀሐይ መጥለቂያ ይሄንን በእጃቸው ላከው ሲል እናንተን የጠራዋችሁ ልልካችሁ የጠራዋችሁ አይደላችሁ ምን ሲል እልካችኋለሁ ሲል ቀጥታ ፈጽሞ እግዚአብሔር ይሄንን ስራ ለሰው እንዳልሰጠው ዛሬ መስማማት አለብን ለሰው ቢሰጥ ኖሮ 40ኛ ቀን ላይ ሲሄድ ያውላችሁ ብሎ ከናንተ አንዱ እከሌ ነው ብሎ ቀጥሉ ይላቸው ነበር ይሄ ስራ የጀመረው እሱ ስለሆነ እሱ ከሄደ በኋላ እሱ ሲኖር ሊሰራ የሚችለውን የነበረውን የሚሰራ ሌላ ነው ያስፈልገው ማን ነው ያ ሌላ ቴንክ ዩ እስቲ ሌላ ብለው አንድ ጊዜ ምን ማለት ነው ልክ እንደኔ ፈጣሪ የሆነ እኔ ብኖር በስጋ ሊፈጽመው የተገባውን የሚፈጽም ሌላ አጽናኝ እኔ አጽናና ነበር ሊሄድ ነው የሚመጣ ሌላ ይሄ አደራ የተሰጠው ለመጣው ሌላ ነው አረ ክብር ለእግዚአብሔር ይሁን ለመጣው ሌላ ነው የተሰጠው ይሄ ስራ በፍጹም ኢየሱስ የሞተለትን ይሄን ብርቱ ስራ እግዚአብሔር ለሰው አልሰጠው በቃ ምን ማለት ነው በልክ ያልሰፋውም ማለት ነው ችሎታዬ ላይ አላረገውም ማለት ነው በችሎታ የሚሰራ አይደለም ማለት ነው የኔ የእውቀት የኋላ ታሪክ የሚሰራው አይደለም ማለት ነው እንዴ ስንቱን ያስከተለ በቤተ ክርስቲያን ቀናው በሚል ያለ ልክ ያሳደደ የነበረው ጳውሎስ ወደ ደማስቆ ከተማ መግቢያው ላይ ጌታ ኢየሱስ ይዞ አንዳንዱን ብርቱ ጌታ ጥሎ ነው የሚያናግረው ጥሎት ነው ያዋራው አይደል ከዛ በኋላ ማን አንተ አለው ምታሳድደኝ እኔ አንተ የናዝሬቱ ኢየሱስ ነኝ አለው እንዳትላወስ አለው ምክንያቱም ወግቻለሁ አለው የተወጋ ሰው ከተንቀሳቀሰ ይብሳል አይብስም ውጉ ያ ማለት ነው አይደል ማማረኛው እንጂ ሌላ በጣም ከባባድ ትንታኔ ሰማለው አንዳንዴ ግን እንደዛ አይደለም የተወጋ ሰው ውጋት ከያዘው ቀስፎ ነው የሚይዘው ቀስፍ ያለው ነው ያለው ከተገላበጥክስ እስቲ ወግቶ ተንቀሳቀስ ይብስብሃል ያ ማለት ነው እሺ ለማንኛውም ወግቶ ነው ያዘነኛንን ባይዘው እንጂ እስካሁን እኮ ስንቶ መኔ እኮ እዚህ ነው አለኩ ግን ወግቶ ስለያዘው ጌታ እንዴት ሰው መላወስ አይችልም እሺ የጌታ ግን ጭብጨባችሁ በጣም በማስተዋል ነው እንዴት እንደሆነ አልገባኝ እሺ ማን አንተ አለው እኔ እንደዚህ ከዛ ከተነጋገሩ በኋላ ጳውሎስ ምንድነው ያለው እንዴ ምን እንደሚያደርግ ከካህናት አለቆች ደብዳቤ ያጽፍ የነበረ ብርቱ ሰው በእያንዳንዱ ቀን የሚሰራውን ያውቅ የነበረ ሰው ምን ብሎ ቢጠይቅ ነው ጥሩ ምን አደርግ ዘንድ ምን ላርጋለሁ የጀመርከውን ቀጥላለሁ እንዴ አላለው በቃ ችሎታህን ቀጥላለሁ አላለው የት ትችልና አንተ ሲጀመር ጥሪው የሰው ችሎታ አይፈልግም ሄሎ ጥሪው የሰው ዕውቀት የሰው ልምምድ የሰው ይሄ ምን ማለታችሁ ነው እንዴ አረ በስማ ብዙ ነገር እኮ ነው የነበርነው እኛም በአብዛኛው እኛም እኮ የኋላ ታሪካችን ሃይማኖት ነው አይደል ከብዙ ሃይማኖት ቤት ነው በአብዛኛው የመጣ ነው እና እኔ አስታውሳለሁ ገዳም ነበርኩ ከገዳም ነው የወጣሁት እኔ አሳቦት ገዳም እግዚአብሔር ይመስገን እንዴት መከራ አይ ነበር ተራራውን ምናልባት እዛ አካባቢ የነበረ ገዳሙን የሚያክሰው ወገቡ ላይ ሳሙኤል የሚባል እንትን አለ ታቦት አለ የሴቶች ነው ከላይኛው ስላሴ ይባላል 18 ኪሎ ሜትር ነው እንዴት በፍቅር ቧጥጠው ነበር ቧጥጬ ጨርሼ አናቱ ላይ ስወጣ ከድካሜ እንኳን ማረፍ ያቅተኛል እንኳን ከመንፈሴ እንዴ ያን ዳቤ ውሃ የማያርሰው ዳቤ ጥርስህን የሚሰብር ዳቤ ስጨርስ እኔ
ማረፍ ነው የምፈልገው እምሰር ሰው አለ ብዬ ነው እኮ እናንተን ሁሉ አለ ብዬ ሄድኩት የነበረው ግን እንኳን ጽድቅ ሊቆጠርልኝ ውስጤ ማረፍ ራሱ አይችልም እያደረኩት አሁንም ኩነኔነት ነው የሚሰማኝ እኔን ከሃይማኖት ቤት ሲጠራኝ ያንን ዓለምን ፈልጎት ነው የጠራኝ እንዴ ያ መልስ ቢሰጠኝ ኖሮማ ምን አረጋለሁ እዚህ እስቲ ልንገሩኝ አልፎ አልፎ የምሳሌ ተጠቀማለሁ የትኛውን ትምህርት ቤት ስትገቡ ለምሳሌ ግራጁዌት ስታረጉ ጥቁር ጓናችሁ ስታረጉ መነሳነስ አድርጋችሁ በአብዛኛው አበሻ ቤት ለምን እንደሆነ ባይገባኝም የምሩቅ ፎቶ ይለጠፋል ለምን እንደሆነ እኔ አይገባኝም መናፈሻ የተነሳ ነው ምናምን አንለጥፍም ብዙ ጊዜ ስንመረቅ ያለው ነው ያው ተራሱ አይደለም ነገር ነው አይደል አንዳንዱ ስክሪንሾት ላይ ስክሪን ላይ ስልኩ ላይ ሁሉ የተመረቀበት ነው ችግር የለብኝም እኔ ኮሌጅ ስትገቡ ግራጁዌት ስታደርጉ ብቁ ነው የምትባሉት ለምሳሌ መንጃ ፍቃድ ልትማሩ ስትገቡ መንጃ ፍቃድ አውጥታችሁ ጨርሳችሁ ተምራችሁ ተግባሩንም የፈተናውንም ከስል ጨርሱ ብቁ ነው የምትባሉት በዚህ ምድር ላይ ማንኛውም ሰው የሚግባባበት ሁኔታ አለ የትኛውም ኢንስቲትዩት የትኛውም ኮሌጅ የትኛውም ትምህርት ቤት የትኛውም ትሬኒንግ ሴንተር ስትገቡ ስትጨርሱ ትሬኒንግ የ3 ወር እንኳን ቢሆን ሰርቲፊኬት ተሰጥቷችሁ በቅቷል ትባላላችሁ ልክ ነው አይደለም የትም ቦታ ላይ ቆይ ልንገራችሁ 3 ዓመት ተኩል ለወርድ ነው 3 ዓመት ተኩል የተከተሉትን ቢያንስ ለዲፕሎማ የድሮ ዲፕሎማ 3 ዓመት አካባቢ ነው 3 ዓመት ተኩል ተከተሉት አልፎ አልፎ እፍ ብሎባቸው ሄደው ተልከው ሲያደርግ ያዩትን አድርገው መተው መስክረውለት አልፎ አልፎ የሚያጋፉትን ከልክለው ግን ደግሞ እነሱም እንዲመሰክሩ ድል አግኝተው ሄደው ሲያገለግሉ የነበሩ ምን የሚቀርጹ ይመስላችኋል ሊሄድ ስለሆነ ተክቶ ሊሄድ ነው የሚያስብለው እሺ ይሄን አድርጎ 3 ዓመት ተኩል ሊጨርስ አካባቢ ላይ ዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 እና ምዕራፍ 16 3 ምዕራፍ ላይ ተመሳሳይ ቃል ታገኛላችሁ አትችሉም 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 ግራጁዌት ያደረጉት ባለመቻል ለምን ቆይ ይሄን ሁሉ ዓመት የተከተለ ሰው ዞር ብለ በላ አንተ አሁን ከይሁዳ ጀምር አንተ ደግሞ ከገሊላ ቢል ነው የሚያዋጣው እንጂ ይሄን ሁሉ ጊዜ ሲከተል ሲያገለግል የነበረን ሰው ያለ እኔ ምንም ልታደርግ አትችልም ብለ ትጨርሳለህ ጭራሽ እንኳን ልታደርጉ አይደለም እንኳን ልታደርጉ ምናገሩን መሸከም እንኳን አትችሉ ማለት ነው 16 ላይ እንደዛ አይደለም ልናገራችሁ የፈለኩት ነበር አለ እንኳን ልታደርጉ መስማት እንዴ አትችሉ ማለት እንጂ መናገር የምፈልገው ብዙ ነገር ነበር መስማትም አይችሉም ማድረግም አይችሉም ምንድነው የሆነው ሲጨርስ መብራቱን እኔን ተከተለ ፕሬዝ ጋድ ሃሌሉያ መብራት ተከተለኝ እሺ እስከመቼ እሺ መልሱላቸው እኔ ግን እዚህ አካባቢ ነው የምቆየው ግን መልሱላቸው መብራቱን የምታዙት ሰዎች እኔ አልመለስም እኔ አንደኛ ረጅም ነኝ እንደገና እዚህ ቁመት በደንበራ በቅሎ ቃጭል ተጨምሮ አይነት ነገር ነው ስለዚህ እኔ ወረድ ማለት ፈልጋለሁ ልቀቁኝ ደግሞም የሐረር ልጅ ነኝ እሺ ይሉኝታ ሳይዘው አትችልም ማቴዎስ አትችልም ጴጥሮስ አትችልም አንተ 11ዱንም አትችሉም እናንተ እንኳን እኔ ሰጧችሁ ልትሰሩ መውጣት አትችሉ ማለት ከቤት ልካቸውን ነገራቸው እንዴ እንትን እንደሚችሉ ካሰቡ በጣም አደገኛ ነው በተጀመረው በዛ እንዲቀጥል የሚያስቀጥለው ካልመጣ እነሱ መቀጠል እንደማይችሉ ነግሯቸው እዚህ እውነት ላይ አይታደግም እዚህ እውነት ላይ አይሰለጠንም ይሄ እውነት ሌላ ተኪ ዕውቀት የለውም ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ላስቸግራችሁ በእውነት ያለ ጌታ ምንም ነው በሉት you are nothing ንገሩት ምንም አትችሉም በሉት እኔ አልችልም በቃ አትችሉም በቃ አንችልም እኮ ፖሊሱ በቃ አንችልም
እንዴት ባለመቻል መግባባት ከባድ ነገር ነው አንችልም ጌታን አትችሉም ይሄ ስራ ነፍስን ማገልገል ኢየሱስ የጀመረውን እኛ ሀገር አሁን ስማቸውን አልጠራም የመጀመሪያው ኢንተርፕረነር የሚባሉ አባት ነበሩ በየከተማ ሆቴል የነበራቸው አላውቅም እንግዲህ እዚህም ዘመዶቻቸው ልጆቻቸው ይኖር ይሆናል የነበረውን ቢዝነስ ሊያስቀጥሉ አልቻሉ እንኳን ልክ ያልሆነ ኢየሱስ ባልካቸው የወለዷቸው ባዮሎጂካል ልጆቻቸው አባታቸው የጀመሩትን ማስቀጠል አልቻሉ ይሰማል አትችሉ እና ታዲያ ምንድነው ግቡ እና ወንድም አትችሉም እንዴት ደስ ይላል በቃ ልክን ማወቅ በቃ አልችልም ስትልኮ ይውልህ እንዴት ጤነኛ ትሆናለህ መሰለ ማለት የንግግር ችሎታ የእንትን ችሎታ አይፈለግም እሱ ወንጌል እንዴት እንደሰፋ አታዩም ወይ ጴጥሮስን እኮ ይናገርበት የነበረውን የጥበብ ቃል ሰምተው አደነቁ ይልና እንዳልተማረና ነው የሚለው ቃል በቃል እንዳልተማረ የትኛውም ስነ መለኮት ኮሌጅ በቅርብ ደግሞ ስለሚያውቁት መጽሐፍትንም እንደማያውቅ አውቀው አይልም መጽሐፍትን የማያውቅ ቃሉን አሳጋ የጨረሰ እድሜውን የጨረሰ ዕውቀት የሌለው ልምድ የሌለው የትኛውም ስነ መለኮት ኮሌጅ ግራጁዌት ያላደረገ ሰውዬ አዩት የኋላ ታሪኩን ያውቃሉ የኋላ ታሪኩን ሲያዩ አያውቅም አልተማረም አላነበበም ይናገርበት የነበረውን የጥበብ ቃል ሰምተው ካስተዳደግ ጋር ያልተያያዘ ነገር ዛሬም እግዚአብሔር ይሰራባቸዋል ከውሎ ጋር ከአዳር ጋር ካስተዳደግ ጋር ያልተያያዘ ነገር እሺ በኋላ ምን አሉት ነው የሚለው ከኢየሱስ ጋር እንደዋለ ማስተዋል ይሄ እንደዚህ ያደረገው አለ ልጅ ሆኖ ጎበዝ ስለነበር በጣም ኢንተሌክቹዋል ስለነበር የሆነ ወጋው ይሄ ቴክኒክ ታክቲክ ከቀን በኋላ አሰራር አልተቀየረም ከአመታት በኋላ አደራረግ አልተቀየረም ዛሬም ቢሆን አንችልም ያለ እግዚአብሔር መንፈስ we are nothing ሃሌሉያ በቃ አሁን ባለመቻል ከተግባባን ነገ ደግሞ ምንችልበትን እናወራለን ማለት ነው ቢያንስ አንድ ቀን እንደርስቲ ባለመቻል እሺ አይለንም በርግጥ እረዳለሁ ግን ሁሉ ላይ መፈረም ደስ ይላል ሁሉ ላይ ከራስጌ ግርጌ በጣም እኮ እየቆየን ስንመጣ ስኮር ማድረግ ምን ፈልገው ምንድነው ዝንባሌያችሁን ጠብቁ መጽሐፍ ዘግቶት ሄዶን አትችለውም በሂደት ከዛ ተውሰን የምናመጣው ምንም አይነት ዕውቀት እዚያ ያስፈልግም ቤቱ የራሱ የመተዳደሪያ ስርዓት ደንብ አለው ይሄ የተጀመረው የክርስቶስን ስራ የሚያስቀጥለው እኛ ሳንሆን ሌላው ነው ያ ሌላ የተባለው ማለት ክብር ለመንፈስ ቅዱስ ይሁንለት ሃሌሉያ እሺ ከነዚህ ሁሉ ጊዜዎች በኋላ አትችልም ካለ መስማት አትችልም ካለ እልከዋለሁ ካለ ለሐዋርያቱ ደጋግሞ የነገራቸው ነገር ምንድነው እሷን አንብቤ መልእክቴን ሰብስቤ ለዛሬ በቃ ጨርሳለሁ ምንም እኔ እንደ ሰባኪ ያልሰቃይም እሺ 2.3 አይደለም ዛሬ በቃ ፓስተሮቹን ነው ሰብከው በቃ እንደዛ ስለሆነ ሐዋርያት ሥራ ምዕራፍ 1 እስቲ ተስፋ ቃል ብሎ አንዴ መልሱልኝ ባካችሁ ምን ማለት መሰላችሁ እኔም ማልችለውና የተሰጠኝ ከሆነ ኬን እንዳቅ እግዚአብሔር ይፈልጋል ማለት ነው እዚህ አንቱ የለም በቃ ከቀን በኋላ ከረባት ማስተካከል አንችልም ዛሬ ድረስ አንችልም አይገርምም ሌላው አደገኛውና ከባዱ ነገር እንደማይችል የማያምን ሰው በአብዛኛው የሰውን ጉልበት ቴክኒክ ዘዴ ጥበብ ምናምን ቸርች ያስመጣ ፕሮግራሞች ባይዘው ሳይቋረጡ ሊካሄዱ ይችላሉ በችሎታ ማለት ነው ችሎታ አይነሰንስ ሚመራው ሰውና ሚመሩት ቡድኖች ሐሳብ ካለ እነሱ ጋር ያ ሐሳብ የእግዚአብሔር መስሎ ቸርች ውስጥ ሊቀጥል ይችላል
አንዳንድ ጊዜ አያስታውቅም ራሱ የመንፈስ ቅዱስ እስኪመስል ድረስ የዚህ እኮ ነው ግን እንትን ይመስላል ይቅርታ እንግዲህ ማለት አብረን ብያለሁ ጥሯችሁ በቃ አብረን እንወቃቀስ እንትን ያስታውቃል ማለት ሲኖር እና ሳይኖር በጣም ያስታውቃል ማለት ሲሰራ እና እኛ ስንሰራ በጣም ነው እኮ የሚያስታውቀው ሰሪው ራሱ ይደክመዋል ሰሪው ራሱ ሲኖርስ መጀመሪያ ወንጌል ሆ ገብቶ ወደ ምድር የሰውን ልብ አይደለም የሚቀይረው ሰራተኛውን ነው የሚቀይረው መጀመሪያ እንደሆነ ነገር ያደርገዋል ሰራተኛውን ራሱ አገልጋዩን ሚኒስተሩን ራሱ ማለት ጠዋት ኮኔክትድ የሆነ ህይወት እንዲኖረው ከእግዚአብሔር መንፈስ ጋር የተብላላ ህይወት ካላለም ማይል ካልመጣ ምንም ማለት የማይችል ሲመጣስ ሁሉ ነገሩ የሚሰራ በጌታ በኢየሱስ ስም ምንድነው ይያልኩ ያለሁት ይሄ ምናወራው ላይ ከተግባባን ከመግባባታችን ቀጥሎ አንድ ለመጨመረን መግባባት ያለብን ነገር ይሄ በጠፋ በራቀ ወይ ዝም ባለ ወይም ገሸሽ ባለ ቁጥር እመኑኝ የሚተካው የሰው ነገር የሰው ዘዴ የሰው ጭንቅላት ምን ያደርግልኛል እኔ የሰው ጭንቅላት እንዴ እዛው ደጅ ያለ እሱ የተቀየረ መንፈስ የተቆጣጠረው የእግዚአብሔር መንፈስ ገቨርን ያደረገው እሱስ ካልሆነ በጣም ከባድ ነው እና አንዳንድ ጊዜ ራሴን ጠይቃለሁ ማለት እሱ ነው ከትኩረትህ ሌላ ነገር ይዞኝ ይሆን ወይ ፉክክር ውስጥ ገብቼ ይሆን ወይ ያልሰጠኝ ውድድር ውስጥ ገብቼ ይሆን ወይ አንተ አንደኛ ማትለው ውስጥ እኔ አንደኛ ወጥቼ ይሆን ወይ እላለሁ ከልቤ ይሄን ጠይቅ እየቆየው መጣው አሁን ይገርማችኋል እድሜም ትልቅ ነው አሁን ልጅ ቢፊቴ ነው እንጂ ልጅ እድሜ እንትን ማለት እንዴ ስላሁን እኔ የሆነ የሰሞኑ አገልጋይ እንዳልመስላችሁ እንጉዳ አይደለሁም እኔ ሰሞኑን የበቀልኩ አይደለሁም በአጋጣሚ ስላልመጣው ስላላገኘኋችሁ ነው እንጂ እኔ የከረምኩ ነኝ እውነቴን ነው ከልቤ ነው እና ጠይቃለሁ እንትን ስደክም ነው መገኘው የሰጠኝ ነው ወይስ እኔ እንትን የኔ መጣጣር የኔ እነዚህ ይሄ የኔ የምላችሁ እንዳልኳችሁ ተኪ ሆነው በተገኙ ልክ ለማለት ፈልጌ ያ የሌላውን ተኪ ወይም የመንፈስ ቅዱስን ተኪ ሆነው ከመጡ እኔን እንደገና ቀኑ ሙሉ እንትን የሚያደርጉኝ ግን ጠብ ማይል መንፈሴ ላይ የሆነ ያ የጠዋት ስኬት ደስታ ሐሴት ያ የማዳን ደስታ ያ በክርስቶስ የሆነው ፈገግታ በማመኔ ብቻ ያገኘሁት ጆይ ያ የኔ ነው ወይ አሁንም በጠዋት በቀን እንደዚህ ያደርገኛል ወይ ይሁን የሚያነቃንቀኝ ሙቀቴን የሚጠብቅልኝ የሚያደርግ በዚህ ዶክተር ነው እንደምታውቁት ሜዲካል ዶክተር ነውና ያኔ ሲሰብክ ሙቀትና ትኩሳት ይለያያል ብሎ ሰበከ አንዴ እኔ ደግሞ ሁለቱም ሙቀት ነው ይመስለኝ ትኩሳት ህመም ነው አለ ሙቀት ግን ጤንነት ነው አለ በዚህ ነው እኔ አንድ ጊዜ እሱ እኔ ያለ እና አንዳንዴ ትኩሳት ነው ወይ ይሄ አንድ ሰሞን አንድ ጊዜ አንድ የሆነ ዋው ነው ወይስ እኔን በቋሚነት የቀየረ እኔን የነካ ሪል መንፈሳዊ ዓለም ሪል የሆነበት በማንኛውም ሰዓት ላይ አባስል አቤት የሚለኝ ልጄ ሆይ ስለኝ አቤት ምለው እምሰማው የሚነካኝ የሚያገኘኝ ያ የጠዋት ያ የልጅነት ያ ያኔ ያገኘኝ ያ ያኔ ቀባኝ ያ ያኔ ያገኝ ያኔ ሪል ሆኖ ከሃይማኖት ቤት ቅርስ ኃይለኝ ዳቤውን ጥዬ ወጣውለት ኢየሱስ ዛሬም የህይወቴ ትኩስ ነው ወይ የህይወቴ አጀንዳ የህይወቴ ርዕስ ነው ወይ እኔን አርጎኛል ወይ ዛሬም እኔን እንደዚህ አርጎኛል ወይ ይሄን ጠይቃለሁ ጠዋት ተነስቼ ስለ ስፖርት ካሰብኩ ከኔ በላይ ሞተ ማናለ ድሮ ጠዋት ስነሳ ጸሎት ነው ትዝ የሚለኝ እንዴት በቋሚነት ሰው ስፖርት ይመክራል ቸርች ውስጥ እንዴት ሁሉ ቀን ስፖርት እና መድኃኒት እንዴት ሰፕሊመንት ወጋው ጠዋት ተነስተ ጸልይ የማይለኝ የሆነ መነካካቴን የማያመጣ አሁን ረስ አንዳንዶቻችን እንትኑ ሄዶብን በጣም ከፍተኛ መቀዛቀዝ ውስጥ እንዳለ መስታቃላችሁ በትትና ነኝ ያልኩት እንትኑ ሄዶብን ባልተጀመርንበት ቀጥለን እንዴ አልነበርንም አንዳንድ ነገሮቻችን እንዴ አልነበረም ኢየሱስ ሲባል ጸጉራችን ሁሉ ይቆም ነበር አሁን ጥናት ንግግር እንትኖች እንትን ሆኑና የኔ ስራ በዝቶ ይሆን
እጄ ገብቶበት ይሆን አመለካከት ዝም ብሎ ገብቶ ይሆን ቴብል ላይ መጥቶ ይሆን ወይ እግዚአብሔር ዛሬ እጃችንን እንድንሰበስብ እጁን ይዘረጋልናል አሜን ትላላችሁ ወይ እስቲ ከፍ ባለ ድምጽ እኔ አልችልም በሉ እስቲ የተጀመረውን በሉ መቀጠል እኔ አልችልም ያለሱ አልችልም በሉ እሺ ቀና በሉ ያለ አንተ አልችልም በሉ እስቲ የምር ነው በቀደስ ሲል እንደዚህ አልችልም ስትሉ yes በዚህ እንድትግባቡለት ኢየሱስ የደከመው በዚህ እንዲግባቡና በር ሲሄድ ከፍተው እንዳይወጡ ነው አነባዋለሁ አልኳችሁን ቃል አነባዋለሁ ከነርሱ ጋር አብረው ሳለ ከኢየሩሳሌም እንዳይወጡ አዘዛቸው እስቲ እንዳይወጡ በሉ እንዳይወጡ አንድ ቃል ትዝላችኋል እዛ ስለ ሳራ ልማዷም ተቋረጠ የሚል ቃል አለ ወደው ይሄንን ቃል ልማዷ ተቋረጠ ይላል የወር ልማዷ ማለት ነው የሴቶቹ ማለት ነው እና ቃሉ እንዲህ ነው የሚለው 54 መጽሐፍ ላይ ልማዷ ተቋረጠ ይላል ከዛ ለማመን የቸገራት ልማዷ ከተቋረጠ ጊዜ ጀምሮ ነው ታውቃላችሁ ለምን የዕብራውያን ጸሐፊ ምዕራፍ 11 ላይ ምንም ምኗ ቢያልፍ ይላል አው እድሜዋ ቢያልፍ እድሜዋ ያ ልማድ የሚለው ከወንድ ጋር ብተኛ ልጅ ማህፀኔ ልጅ ሊያፈራ ይችላል ብላ ታስብ የነበረው ዕውቀት ማለት ነው አጋርጋ ግባ ስትለው ከወንድ ከሴት ወንድ ዘግይቶም ይወልዳል አለችው ወንድ መሽቶበትም ይወልዳል አንተ ትችላለህ ስትል እኔ አልችልም ብላ መጣጣሯን ያቆመችው ምኗን ስታቋርጥ ነው ይላል መጽሐፍ ቅዱስ ነው እኮ ለምን ነው የምትቆጡኝ መጽሐፉ ልማዷ ተቋረጠ የሚገርማችሁ እምነቷ የጀመረው ልማዷ ሲቋረጥ ነው ታውቃላችሁ ተስፋን የሰጠ የታመነ እንደሆነ አይደል የሚለው ሳራ ለመጸነስ በእምነት ኃይልን ያገኘችው ተስፋ የሰጠው ምን ያለ እንደሆነ እንደውም ሮሜ ምዕራፍ 4 ላይ ምንም ተስፋ ባልሆነው ጊዜ አይልም እሺ አጋር ጋር የገባው ምኑን አስቦ ነው እድሜውን አስቦ ነው ተዘካላችሁ እኮ ከ13 ዓመት በኋላ እኮ ተመልሶ እግዚአብሔር መጥቶ እኔ ኤልሻዳይ ነኝ በፊት የተመላለስ ሲለው እንዴ ብቻ ከ13 ዓመት በፊት የሚለኝን እንዳይል ብሎ ፈራ ደገመለት እግዚአብሔር ልትወልዳለ አለው አዎ አለ ወልዷል እስማኤል ትልቁ ነው 13 ዓመት ሆኗል ሶፋው ላይ የሚዘለው እሱ ነው የሚመጣ አይመስልም ይስሐቅ ከዛስ ከሳራ ነው የምትወልደው አለው ያን ጊዜ እየሰገደ በልቡ ሳቀ ይላል ለምን ምኑን የማያዋጣበት ትንቢት ነው ልማድ የማታዋጣበት ትንቢት ችሎታ እድሜ የማትለግሰው ጥሪ ነው ይሄ ጥሪ ምን ማለት ነው ኢየሱስ ያድናል መጽሐፍ ለማመን አንድ ታውቃላችሁ ነው ብዙ ጊዜ የሆነ ነገር ሲፈጠር ትቆነጥጣለህ ብዙ ጊዜ ሰው ሲወድቅ ብቻውን የማይወድቅ ባይዘዌ አጭራለሁ የሆነ ሰው እንደወደቀ ምክንያቱ ሲያሳብብ ነው ፓስተሩ ነው ኳየሩ ነው አሁን የሚወድቅ ሰው ስትፈጥሩት ምድር የሚሆነው ሰው እንዳ ብሎ ነው የሚወድቀው ወይስ ያገኘውን ይዞ ነው የሚወድቀው እንደዚህ ያኔ ነው የሚያገኙት ፓስተሩን ያገኙት ያኔ ይዘግኑ እሱ ነው ይላሉ ያ የወደቀ ሰው ምን ማለት ነው አሁን አንዳንድ ጊዜ ፕሌን ላይ ሲነቃነቅ አይጨንቅም ማለት እምትይዙት ሁሉ ነው የሚነቃነቀው እምትይዙት ሁሉ ማለት ነው የሆነ መሬት ላይ የሆነ ነገር ሲነቃነቅ የጸና ነገር ትይዛለህ ዛፍ ከሆነም ዛፍ የቆመ ነገር ካለ ግድግዳ ስር አይደል አለኝታ ይሆናል ፕሌን ሲነቃነቅ አገኛው ይደጋልፎ አልፎ አብረን እንበራለንና ነገሩ ትግረም እንግዲህ ልክም ከመሬት ቴክ ኦፍ ሲያደርግ ፕሌኑ ወይ ደስ አለኝ አለ አንድ ቀን ከጎን ምን ማለት ነው አጎስ ነው አሁን ሁላችንም ኩለን አለች ለምን ቆንጥተ የምትይዘው ሁሉ አብሮ ምን ያደርጋል ለማድ እንዴት ብርቱ ፈተና እንደሆነ እኮ ልነግርህ እኮ ነው አንተ ናቹራል ነው ልልህ ነው የተለየ የሰው ድካም ነው ብቻ ያልኩ አይደለም እና የሆነ ነገር ውስጥ ካልገባበት አይደል ጥሩ የተሰራ ነገር ውስጥ ስም ሲጠራ ደስ አይልም እከሌ ስም ከጾመ እነዚህ ሰዎች ስሜን ይዘሉታል እንዴ ብለህ ቴክስት አደርጋለህ ለምን ይሄ የሰው ባህሪ ነው አላዋጣ ስሙ አልገባማ እዛ ውስጥ ምን ማለት ነው ይሄ
አብርሃምን ትወልዳለህ ሲለው ለካ አሜን ሲል የነበረው ምኑን አስቦ ነው? ልማዱን። ቴንኪው እንዴ መጽሐፉ እኮ ነው ልማዱን። ሳራም እንደምትወልድ አሜን ስትል አሜን ያለችው ምኑን አስባ ነው? ምክንያቱም ምኑ አልተቋረጠም? ልማዷ አልተቋረጠም። የእግዚአብሔርን ሥራ በመናቸው ውስጥ መቀጠል ፈልገው ነበር? በልማዳቸው ውስጥ ወይም በሚችሉት ችሎታ ቆንጥጠው በሚይዙት ነገር ውስጥ ፈልገውት ነበር። በደከሙ ጊዜ አብርሃም የ99 ሳራም የ90 ዓመት በሆነ ጊዜ እግዚአብሔር ተመልሶ ለተንቢይ ኢየሱስ እንደገና ይመጣል። የልጅነት ፕሮፌሲን እንደገና ያስታውሳል። በጌታ በኢየሱስ ስም አሜን በሉኝ እንጂ እናንተ እንደ አንድ ሰው እንኳን ልሳን የሚያወራ ልጣ እንደዚህ እግዚአብሔር የመጀመሪያ ፕሮፌሲያችሁን የደከማችሁ ቀን ተመልሶ ይዞት ይመጣል። ያቃተ ቀን እኔ አልችልም ያልክ ቀን ምን የተቋረጠ ቀን ልማድ ሲቋረጥ ምን ማለት ነው? ጉልበትህ የማይረዳ ችሎታ የማያግዝ ማህፀን እንቁላል በማታዋጣ ጊዜ ችሎታ በማታዋጣ ምንም እንደማችል በበዛን ጊዜ ተሳስቶ ሳይሆን እሱ ሉዓላዊ እንደሆነ እኔ ምንድነኝ ያላቸው እንደውም እኔ ምንድነኝ ኤልሻዳይ ነኝ አላለም? ኤልሻዳይ ነኝ አለ። እግዚአብሔር የሰው ባዶ ላይ መጥቶ ችሎታ ማብራራት ይወዳል። ዛሬም ቢሆን ልማዳችሁ እስኪቋረጥ ያስቸግራችኋል። ልማድ በጣም ከባድ ነገር ነው። እሷ ከድንኳን ጀርባ ሆና የሳቀችውን ሳቅ ከ13 ዓመት በኋላ እሱ ደግሞ እየሰገደ ሳቀ። ሁለቱም ስቀዋል ባይዘው እሱ እየሰገደ ነው የሳቀው። አምልኮ ላይ ነው የሳቀው። በልቡም ሳቀ አይልም? በልቡ ሳቀ። ጸሐፊው እንዴት ያው መንፈስ ቅዱስ እንደሆነ የምታውቁት በዚህ ነው። አሰበች ሁሉ ተጽፏል መጽሐፍ ላይ። ከዛ ለምንድን ነው የሳቀው? እንዲህ አለው ጌታ ሆይ አለው እስማኤል ይሄው በፊት ይሄው አሁን ተመልሼ እንደገና ልጅ ወለድኩ እኮ ቀድሰው ይሄን ነው። በተሳሳተ መንገድ ውጤታማ መሆን ፈልጉ። ውጤቱ መጥቷል እኮ አይደል? ግን መንገዱ ልክ አይደለም። እግዚአብሔርን አልቀደሰም አይደል? በመንሲታው አመንዝሮ ሲወልድ መንገዱ ነው ኃጢአት፣ ልጁ ኃጢአት አይደለም። መንገዱ ውሃውን መታው አይልም ሙሴ? ወጣ እኮ አን ጠጥቶ የታመመ ሰው አለ እነሱ ማለት የለም። ውሃው ጤነኛ ነው። በተሳሳተ መንገድ ውጤታማ ሆኗል። በተሳሳተ መንገድ ውጤታማ ከመሆን ያድነን። በጣም ውጤትን እንደ መለኪያ ለምትቆጥሩ አገልጋዮች ውጤት መለኪያ አይደለም። ስትታመኑ እንጂ መለኪያው ስታፈሩ አይደለም። መለኪያው ፍሬ ሰው አይደለም፣ ፍሬ እግዚአብሔር ነው። ሚድነውን ሰው የሚጨምር እግዚአብሔር ነው። ግንስ የእግዚአብሔርን ነገር ሰው በሙሉ እንዲቀበል ይታገል የነበረው 99 ዓመት የታገለው ከልማዱ ጋር ነው። ሮሜ ምዕራፍ 4 ያለው ጸሐፊው ጳውሎስ ሲነግረን ምንም ተስፋ ባልሆነው ጊዜ ይላል ቃሉ። ደስ ሲል ምንም የለም እንዲቀጥል ሞቅ ብሎት ሃሌሉያ እንዲህ የሚያደርገው ጉልበት ይል ሚስቱን ሲያይ የወንድ ነገር አይመጣበት የለም። ምን ተቋርጧል? አረም በሉልኝ ግድ የላችሁም። ተቋርጧል። ልማድ ችሎታ የለም፣ አቅም የለም። እዛ ጋር የተብራራው ችሎታው አይደለም፣ እምነቱም አይደለም። ከእምነቱ በፊት ያመነው እግዚአብሔር ነው የተወራው። የተናገረው ማን ነው ብሎ አሰበ። ማን የተናገረው እንዴ? ለሙታን ህይወት የሚሰጥ የሌለውን ደግሞ እሱ ነው አለ ይሄን ያለው። ከዛስ የሳራንም ማህፀን በእምነት ሳይደክም አንድ ጸሐፊ ምን ይላሉ? በመንፈስ ሆኖ ሳይደክም ተመለከተ የሚለውን እንደ ልጃገረድ ማህፀን አየው። እንዴ ልጃገረዷ ሳራ ብሎ የሚገርመው ጎረምሳው አብርሃም ብሎ ምንም አይዋጣበት። እሺ ትላላችሁ። ዛሬ የእግዚአብሔር ስራ ላይ ጉልበታችሁን ሰበስባላችሁ፣ ችሎታችሁን ሰበስባላችሁ። መንፈስ ቅዱስ እንዲሰራ እኛ እንቁም። እሱ እንዲያደርግ እንዲህ እኮ ብቻ አይደለም መልካችን ነው እንዴ? እንዲህ እኮ አይደለም መልካችን፣ እንዲህ አይደለም፣ በእውነት እንዲህ አይደለም። ግን ተስፋ አለን። እሱን ላምበውና እንጨርስ። ከእነርሱም ጋር አብረው ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን ተመልከቱ፣ አብ የሰጠውን የተስፋን ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ምን ትላላችሁ? ትጠመቃላችሁ። እናንተ እኮ ምንም ብትደክሙ የተስፋ ቃል አላችሁ። ምንም ቢያቀታችሁ የተስፋ ቃል አላችሁ።
ምንም ባትችል ጴጥሮስ ብትከዳ ማነ ቶማስ ጠርጣራ ብትሆን ማነ አንተ ቀናተኛው ስምዖን ሽፍታም ብትሆን ተስፋ አለ መጨረሻችሁ ይሄ አይደለም መጨረሻችሁ የተነገራችሁ የተስፋ ቃል ነው አላቸው ለምን ጨዋቸው አሜን አትሉም ያ የተስፋ ቃል የእናንተን የህይወታችሁን ነገ ይወስነዋል እንጂ ጉልበታችሁ አይወስነውም ነጋችሁን አሁን ያለባችሁ ድካም ልማዳችሁ ሳይሆን እናንተ መጨረሻ የተሰጣችሁ የተስፋ ቃል አለ ኢየሱስም ከልምምዶቻቸው አቀና አድርጎ የተሰጣቸው የተስፋ ቃል ላይ ወይም በሌላ ቋንቋ ችሎታቸውን እንዲያዩ ኢየሱስ አደረጋቸው ይሄ በጣም ጥበብ ነው እንድታዩ ከናንተ አይናችሁን ከፍ ማድረግ ይፈልጋል እስቲ የተስፋ ቃል አለኝ የተስፋ ቃል አትመስላችሁም እንደዛ እመኑኝ ዛሬ ለብዙዎች አፍ መክፈት ምክንያት የምትመስል ብዙ ድካም የሞላባትና ምንም ነውር የበዛባት ብትመስልም ቤተክርስቲያን በመንፈስ ቅዱስ አትተው ተስፋ አላት የተስፋ ቃል አለ የተስፋ ቃል አለ ጫፉ ይሄ አይደለም ለኔ ብላችሁ ይሄ መጨረሻ ነው ካሁን በኋላ አትሉትም አሁን ያለበት አይደለም መጨረሻ ነገሩት የተነገረ የተስፋ ቃል አለ ያን የልጅነት አምላክ የነገረ ምድረ በዳ ሆኖ ያዋራ አጠገብ ሰው ሳይኖር የነገረ ማንንም በሌለ ጊዜ አለው ያለ እንደ አዋቂ የጠራ እንደሚችል ሰው ያናገረ ያኔ ያወራ ያኔ የነገረ በቀን 3 ሰዓት በላይ የመከረ እግዚአብሔር ዛሬም አለ ጩሁና ተስፋ አለ በሉስ አንድ ላይ ተስፋ አለ ሄሎ ተስፋ አለ በሉስ አንድ ተስፋ አለ መጨረሻው እንዲህ ቢሆን እንዴት ከባድ ነው አሁን ያለው መጨረሻ ከሆነ እንዴት ጭንቅ ነው እንዴ ብዙ መጣዋለክ ብዙ ድካም ብዙ ማቃት ብዙ ጉልበት በጣም ብዙ ነገሮች እኛን ወረውናል እኮ ግን ምን አለ ተስፋ አለ ይሄንን አስተዋወሳቸው ዛሬም እዚህ መስባክ ላይ ቆመ በመጨረሻ ንግግሬ ይሄንን አስተዋወሻቸው ወርዳለሁ ለቤተ ክርስቲያን ተስፋ አሁን ያለ የማይመስሉ ያልተገቡ የሚመስሉ ነገሮች ጉልበት ገዝተው የማይቀጥሉበት የሰው ይደክማል የሰው ይቆማል የሰው ያልቃል ምን ፈጥራቸው ቴክኒኮች ታክቲኮች ይቆማሉ አንድ ቀን ያ የማይቆመው እስከ መጨረሻ የሆነው አለ እንደገና ይጭንብናል እንደገና ያገኘናል እንደገና ይወርሰናል ቤተ ክርስቲያን ሆይ ይሄው ይሄን እናገራለሁ ሳንሞት ይሄንን በአይናችን እግዚአብሔር ያሳየናል እንደገና እስቲ እንደገና በለው አንዴ አሜን እና አሁን ያላችሁ ሁኔታ አይደለም መጨረሻው እስከዛ ግን ቆዩ ሲል የእናንተን ተው ቆዩ እጃችሁን ሰብስቡ ቆዩ አትችሉ መቆየት በጣም ከፍተኛ ዲሲፕሊን ይጠይቃል ግን እሱ እስኪሆን ብሎ የሆነውን ታሪክ በጣም ታውቁታላችሁ በዚህ ብዙ መጽሐፍ ተጽፈዋል አሁን ባተረኩት ታሪክ ላይ በመጨረሻ ግን ቀን ያረጋቸው በተሰጣቸው የተስፋ ቃል ላይ ነው በመጨረሻም እንዲህ ይያለው እሱ የጀመረውን የሚቀጥለው ሌላው እንደሱ የሆነው እንጂ እኔ አልቀጥለው ያ የሚመጣው ሌላ ካደረብኝ ግን እግዚአብሔር በእኔ ሆኖ በመንፈስ ቅዱስ ያንን ስራ ይቀጥለዋል ጨምሬ ልባርካችሁ ረጅም ሰው የዋ ነው እንደምታውቁት የኔ ምርቃት ቶሎ ነው የሚደርሰው በእውነት እጃችሁን ሜ ሃርካኑ ልባሳ እጃችሁን አንድ ጊዜ በእውነት አይቆይም የኔ ምርቃት በእውነት ኢየሱስ ያድናል የሰጣችሁን ስትሰሩ ያገኛችሁ እየመረኳችሁ ነው ደክማችሁ ከሆነ የምትደክሙት እንቅልፋታችሁ ከሆነ እንቅልፍ የምታጡት አንዳንዴ እንደ ጳውሎስ ጭምር ጤና እንኳን የምታጡለት ነገር ቢኖር የሰጣችሁን ይሆንላችሁ እድሜያችሁን ሌላ አይብላው ጉልበታችሁን ጤንነታችሁን የአእምሮ ጤንነት የጉልበት ተፈጥሯችሁን ሌላ ነገር አይብላው ሁለንተናችሁ የተሰጣችሁ ላይ ሆኖ ሙሉ ጉልበት ሙሉ ትኩረት ሙሉ ኃይላችሁን የሰጣችሁ ላይ ያድርግላችሁ ጨምሬ ልጸልይ ከሚያባክናችሁ ያድነን ከሚያባክነን ያድነን ካልተሰጠን ፉክክር ያድነን እርሱ ካልተለቀቅንበት ሩጫ ያድነን ከማንሸለምበት ሩጫ ያድነን የሰጠን ትራክ ላይ በመኖር ይባርከን ሁላችን ቆመናችን ጸሎት
ሼቫዳስ ፕራቫራጃኒ ማዶስ 2 ደቂቃ በአዲስ ቋንቋ መጸለይ እንችል ይሆን? ለ2 ደቂቃ አንተ እንደገና ነህ ማለት ትችላላችሁ። ኤቨሬስ ፕሬቮ እንደገና ጥማት እንደገና ጉጉት ትላንት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳለ በእጆቻችን አንሱና እንደገና ጥማት እንደገና ጉጉት ትላንት ምንም እንዳላየ እንደገና ናፍቆት እንደገና አንተ ወዳየ ጥቂት አንተን ቀምሶ እንደጠገበ መሆን የጤና አይደለም ረሃቤን ፈውሰው ለዕለት ባዶ ትሁንና ነፍሴ በመገኘት ይረስርስ መንፈሴ ለዕለት ባዶ ትሁንና ነፍሴ በመገኘት ይረስርስ መንፈሴ ናና እስኪያጠጣኝ ናና እስኪያጥግበኝ ናና ናና እስኪያጠጣኝ ሸጋዶጋ ሳፕሬቨሬጀኒ ሞዶ ሰፕሬቮ ኤቫኒያ ሰፕሬቮ እጅህን ሳይሆን ክቡር ሌላውን ሳይሆን አያያ ሌላውን ሳይሆን አንተ ራስህን ናና ናና እስኪያ Livania sempre velegeni mados credo Shiva haduvana saprivaniado ay mahakriga duva sapriva የልጅነታችን አምላክ የእንደገና አምላክ የእንደገና አምላክ አስተናግዱት እንጂ ተቀበሉት እንጂ አስተናግዱት እንጂ እንደገና እጃችሁን አንስታችሁን አበሉት እንጂ እንደገና ናና ከፍ ባለ ድምፅ እንደገና ናና እስኪያጠጣኝ ኦባኒያ ያሰፕሬቦ Shigania si priva dunia se prevo ai mahakriga doga sapevo lehete verse prevere jani mada sakridi shivini jani makriga doga sapeviado rivania kraga doga saklivaniado hey nana nana skiatatani shuba ay mahaduba sapevo ወንድሞቼ ላይ እህቶቼ ላይ የደከሙ ብዙ ዓመት ያገለገሉ ላይ እና እንደገና የእንደገና አምላክ ሆይ የእንደገና ጉብኝት የእንደገና መነካት የእንደገና አንተን ማለት እንደገና ሼቫኒ ማሴ ፕሬቨሬጀኒ ክራጋዶ ፍሪቫኒ ማሴ ክሪጋዶ ናና ናና እስኪያጠጣኝ ሺጋኒ ማሴ ፕሬቬሴ ክሌቦ ልሳኖቻችሁን አውሩ እናንተ መጸለይ ቀጥሉ በየመካከሉ እየዘመራችሁ ጨርሳለሁ ነው አሁን ሃሌሉያ ቀንበር ይሰበር አሁን ጫና ይነሳ አሁን ይነሳ እንደገና 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 ጉጉት ምንም እንዳላየ እንደገና ናፍቆት እንደገና ጉጉት አንተ ወዳይ አያያይ እንደገና አምላክ እንደገና ፍሬቫኒማስ ሸኒያ ክሩጋዶ ባሰ ፍሬቬ ለቪኒያ
ለመንፈስ ቅዱስ 2 ደቂቃ እናጨበጭብለታለን። ለመንፈስ ቅዱስ ለጎበኛን ለእርሱ ጭብጨባ ይሁንለት፣ ክብር ይሁንለት፣ እልልታ ይሁንለት፣ ሆታ ይሁንለት ለመንፈስ ቅዱስ ከአብ ዘንድ ተልኮ ለመጣ ዋይ 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 ጭብጨባ ይሁንለት ለሥላሴው መንፈስ ቅዱስ ለመጽሐፍ ቅዱሱ መንፈስ ቅዱስ አይ 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 ለያራስ ፕሬቨረጃኒ ማኖስ ሊባኒ ማዱስ ፕሬቮኖጆኒ ክረገደስ ምን አይነት መንፈስ ነው እናንተ ጉባኤው ላይ ያለው? ምን አይነት መንፈስ ነው? የመጨረሻ አጨብጭቡለት ለመንፈስ ቅዱስ ክብር ይሁንለት። ዛሬም የቤተ ክርስቲያንን ቢዩቲ ለሚያመጣ ለመንፈስ ቅዱስ ክብር ይሁንለት። ለችሎታችን ክብር ይሁንለት። ለችሎታዬ ክብር ይሁንለት። ሃሌሉያ! ቅዱስ አምላክ እንደቸገረው ሰው በፊት ቆመናል። ካረዳው ምንም ሌላ የሌለው እንደሆነ አይነት ሰዎች ሆነን በፊት ቆመናል። እነ ጳውሎስ እስከሚሞቱበት ቀን ድረስ የዳኑበትን ቀን እያነሱ ሰብከውታል። ያን የመጀመሪያውን ኢንካውንተር ጠብቀው እስከ መጨረሻ በዛ ሙቀት ፈጽመዋል። ስንት ያወራው ደማስቆን ጌታ ሆይ ለምንሃለው የተጀመርንበት እኛን የነካ ያ ቅዱሱ ቅባት የመጽሐፍ ቅዱሱ መንፈስ ቅዱስ ዛሬ የሆነውን ያደረገን ያበቃን ያስተማረን የዳረን የኳለን መንፈስ ቅዱስ ሰራተኛ ያደረገን መንፈስ ቅዱስ ምርጫ የለንም ጌታ ሆይ አንተ ብቸኛ ነህ። እንፈልግሃለን። ዛሬ እጆቻችንን አንሳ። የጠዋታችን አምላክ ምሽታችንን አትተወን። ስንጨርስ ሰሞን ለኛ አትተወን። ለችሎታችን አትተወን። ለጉልበታችን አትተወን። በአመታት ርዝማን ለሰበሰብነው ጉልበት አትተወን ጌታ ሆይ ከኛ አድነን፣ ከኛ አድነን። ይሄ ስብሰባ ሳይበተን አንዳንዶቻችንን በኋላ አንዳንዶቻችንን ለሊት በመኝታ አንዳንዶቻችንን በጸሎት ሰዓት እንደገና መታ አግኘን ጌታ ሆይ ጫንብን፣ እንደገና ጫንብን ጌታ ሆይ ኢየሱስም ደግሞ ጫንበት ይላል ቅዱስ ቃል። ደግመ ጫንብን ጌታ ሆይ ደቀ መዛሙርትን እየበሉ ጭነህባቸዋል። አሳ ሲፈልጉ እንደገና በርተህላቸዋል። ሁኔታዎቻችን ላይ እንደገና ብራልን፣ እንደገና ንካን፣ እንደገና አገኘን። እንደገና አባት ሆይ መንፈሳዊ ሙቀታችን በፊት የተጠበቀ ይሁን ጌታ ሆይ ይሄንን ለምንሃለው ጌታ ሆይ የጀመርከውን መንፈስ ቅዱስ እንድንቀጥል እርዳን ጌታ ሆይ ያለ አንተ ፍላጎት እንዳናገለግልህ ቤትህን አንተ በማትፈልገው ልብ እንዳናገለግለው በማትፈልገው ዝንባሌ ሆነን እንዳንኖር የምትፈልገውን አይነት እንድንሆንልህ መንፈስ ቅዱስ እንደገና ዛሬ ጥቀመን። እኛን አሁንም አዋራን፣ እንደገና አዋራን ጌታ ሆይ አመሰግናለሁ ስለነበረን ጊዜ። እዚህ ስላሉ ሴት ወንድ አገልጋዮች በሙሉ አመሰግናለሁ። ስለምንቀጥል እናመሰግናለን።